ጥንት አማላጅ ነበር እንደ ኢየሱስ ክርስቶስ? ጥንት በነበረው ክብሩ ከተገለጠ በሰማያት ጥንት አማላጅ ካልነበረ እንዴት ነው አማላጅ ሊሆን የሚችለው? ሁለተኛ ይቅር በላቸው። ነፍሴን በእጅ አደራ ሰጣለሁ የሚባለው ላም እንደዚህ ይባል? ሁለተኛ። ሶስተኛ የእግዚአብሔር ቃል ይላል። ቅድም አንድ ዕብራውያን ምዕራፍ 10 ጠቅሼልዎት ነበር። ሊቀ ካህናት ሁሉ ዕለት እያገለገለ ኃጢአትን ሊያስወግዱ ከቶም አይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል የሚል፣ እርሱ ግን አንድን መስዋዕት አቅርቦ ለዘላለም ተቀመጠ የሚል። ኢየሱስ ክርስቶስ በሰማያት ተቀምጧል ካል የተቀመጠው የት ላይ ነው ጥያቄ። ንዑድ ክቡር ሐዋርያ ጳውሎስ በሁለት ቦታዎች ላይ ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለንና ይላል። እሱ ከተቀመጠ የተቀመጠው የፍርድ ወንበር ላይ እኮ ነው የተቀመጠው። መምህር ሌላ የምልጃ ሌላ የማስታረቅ ምን አለ? የኦሪት ሊቃነ ካህናት እኮ ዙፋን አልነበረባቸውም። ለአገልግሎት ለማስታረቅ እኮ ቁመት ነው ያለው። ለዚህ ነው እኮ እኔ በእግዚአብሔር ፊት የምቆመው፣ ንግስቲቱ በቀኝ ትቆማለች፣ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ሙሴና ሳሙኤል በፊቱ ቢቆሙም ወደዚህ ሕዝብ አያዘነብልም። መቀመጥ የሚሉት ደግሞ ከፍርድ ጋር የሚያያዙ እኮ። ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለን። እኛ እንቆማለን፣ እሱ ግን ተቀምጧል። ፍርድ ውስጥ ነው ያለው ክርስቶስ እንጂ ሌላ ምልጃ ውስጥ አይደለም ያለው። ለዚህ ነው ፈራጁ ብላ ቅድስት ኦርቶዶክስ ቤተክርስቲያን የምትገልጸው። እነዚህም በሁለት ነገሮች ጠቅልዬ ላቅርብና ላብቃ። ሁሉ ጊዜ በመቀመጥ በሚሉት ቃላት በብዙ ትርጓሜ ሊተረጎም ቢችልም ተቀመጠ በሚለው በጌታችን አውድና በሌሎች ትምህርቶች ስንመለከት ግን ከመቀመጥ በኋላ የሚከተለው ፍርድ ነው። ምሳሌ ላምጣ 12ቱ ሐዋርያት በዚህ በማቴዎስ ወንጌል ምዕራፍ 17 ላይ ይመስለኛል ሁሉን ትተን ተከተልን፣ እኛ ከዛ በኋላ የምናገኘው ምንድነው? እናንተ በ12ቱ የእስራኤል ነገር ዙፋን ላይ ተቀምጣችሁ ትፈርዳላችሁ አላቸው። ከመቀመጥ በኋላ የሚከተለው ፍርድ ነው።